ሻሎም። ይህ የመጽሐፍ ቅዱሳዊውን ዕብራይስጥ መሰረታዊያን በአማርኛ እያጠናን የምንገኝበት ኮርስ ነው። በዚህ ኮርስ እንግዲህ ተከታታይ ክፍሎችን እስካሁን ሸፍነናል። በመጀመሪያ ፊደላትን ነበር ያጠናነው። ከዛ ደግሞ የዕብራይስጥ የአናባቢ ስርዓትን ማየት ቀጥለን በቅርብ ጊዜ ደግሞ ባለፉት ጥቂት 2 ክፍሎች ስለ ቀለሞችም እያጠናን እንገኛለን። በተለይ ደግሞ ቀለሞች በምንልበት ጊዜ አናባቢና ተናባቢ አንድ ላይ ሆነው የሚፈጥሩትን ድምፅ እንዴት አድርገን እንደምንከፋፍል የተማርንበት ነው። ታዲያ በዚህ በሶስተኛው ምዕራፍ ስለ ቀለሞች እያጠናን ባለንበት 2ኛ ክፍል ላይ ልብ ሊባሉ ስለሚገባቸው ተመሳሳይ ምልክቶች ደግሞ እናጠናለን። በዚህና በሚቀጥለው ክፍል እነዚህን ተመሳሳይ ምልክቶች ለመሸፈን እንሞክራለን። ምንድናቸው እነዚህ ተመሳሳይ ምልክቶች? አንድ 3ቱን ነው በዚህኛው ቪዲዮ ለመሸፈን የምንሞክረው። በመጀመሪያ 2ቱ ዳጌሾች በመባል የሚታወቁትን እናነሳለን። እነዚህ 2ቱ ዳጌሾች እንግዲህ በምልክት ደረጃ አንድ ናቸው። የሚይዙትን ቅርጽ በምንመለከትበት ጊዜ ዳጌሽ እንግዲህ እንደምናውቀው በፊደል መሃል የሚቀመጥ ነው። ለምሳሌ ፊደሉ ቤት ከሆነ እንደዚህ በፊደሉ መካከል ላይ የምናገኘው ያ ነቁጥ የሚመስል ነጥብ እሱ ዳጌሽ ይባላል። እንግዲህ ዳጌሽ በ2 እንደሚከፈል ነው እዚህ ጋር እየተመለከትን ያለ ነው። ዳጌሽ በ2 ይከፈላል። እነዚህም 2ቱ የዳጌሽ ክፍልፋዮች ምንና ምን ይባላሉ? እዚህ ጋር እንደምንመለከተው ዳጌሽ ቃል የምንለው አለ፣ ወይም ዳጌሽ ሌኔ በመባል ደግሞ ይታወቃል። ሁለተኛው ደግሞ ዳጌሽ ኻዛቅ በመባል ይታወቃል፣ ወይም ደግሞ ዳጌሽ ፎርቴ ይባላል። እንግዲህ በእነዚህ በ2ቱ መካከል 2ቱም እንግዲህ ልብ በሉ ተመሳሳይ ነው። ነጥቡ ነጥብ ነው፣ በፊደል መካከል የምናገኘው ነጥብ ነው። ግን ይህ ነጥብ ምንን ይወክላል? ዳጌሽ ቃልን ወይስ ዳጌሽ ኻዛቅን የሚለውን ነው እንግዲህ እንዴት እንደምንለይ ቀጥለን የምንመለከተው። ስለዚህ በመጀመሪያ ከዳጌሽ ቃል እንጀምራለን። ዳጌሽ ቃል ወይም ዳጌሽ ሌኔ በ6 ፊደላት ላይ ብቻ የሚቀመጥ እንደሆነ እንረዳለን። ይህንም በማወቅ ነው መጀመሪያ ያለብን። እነዚህ 6 ፊደላት ደግሞ ቤጋድ ኬፋት ይባላሉ። ቤት አንደኛው ነው እዚህ ጋር እንደምናየው። ከዛ በኋላ ጊሜል 2ኛው ነው። ዳሌት 3ኛ ነው። ቤጋድ። ከዛ ደግሞ ኬ ካፍ አለ። ፓት እና እንደዚህ ስናደርገው ደግሞ ቤጋድ ኬፋትን ይሰጠናል ማለት ነው። ስለዚህ እነዚህ ቤጋድ ኬፋት ቃላት እዚህ ጋር ታያቸዋላችሁ። እነዚህ 6 ቃላት ቤት፣ ጊሜል፣ ዳሌት፣ ሄ እና ደግሞ ይሄ ፔ እና ታው እነዚህ ናቸው እንግዲህ የቤጋድ ኬፋትን የሚሰሩት። ከዛም ደግሞ በእነሱ ውስጥ ያንን ነጥብ በምናገኝ ጊዜ ነጥቡ እንግዲህ እንደዚህ በመካከል ላስቀምጠውና ልክ እንደዚህ በፊደሎቹ መሃል ልክ እንደዚህ ነጥብ ሆኖ የሚመጣ ነው። ነጥብ ሆኖ ይመጣል። እንደዚህ ነጥብ ሆኖ በካፍም በፔም ውስጥ እንደገና በታውም ውስጥ እንደዚህ ሆኖ፣ ስለዚህ ይህ ነጥብ ምን ይባላል? በቤጋድ ኬፋት በእነዚህ በ6ቱ ፊደሎች ውስጥ የሚመጣው ነጥብ ዳጌሽ ቃል ወይም ዳጌሽ ሌኔ በመባል ይታወቃል ማለት ነው። እንግዲህ ምንድን ነው ይህ ዳጌሽ የሚጫወተው ሚና ያለን እንደሆነ በተለይ ከነዚህ ከ6ቱ በሶስቱ ውስጥ ምንድን ነው የሚያደርገው? ከፍትግ ወደ እግድ ድምፃቸውን ይቀይራል። ምን ማለታችን ነው? በቀጣዩ ምሳሌ እናስረዳለን። ይህንን እንግዲህ እነዚህ 3ቱ ከቤጋድ ኬፋት 3 ከ6ቱ ብለናል አደለ? ያው እንደምናስታውሰው የመጀመሪያው ቤት አለ፣ ጊሜል አለ፣ ከዛ ደግሞ ዳሌት አለ፣ ቤጋድ፣ ከዛ ኬፋት ኬ አለ፣ ፔ አለ እና ደግሞ እነዚህ ናቸው እንግዲህ እነዚህ ሲሆኑ ከነዚህ ከ6ቱ 3ቱ እዚህ ጋር የምናያቸው 3ቱ ምናልባት በቀይ ብናቀልማቸው እነዚህ 3ቱን የትኞቹ ናቸው? ይኸው ይሄኛው ቤት፣ ከዛ ደግሞ ካፍ፣ ከዛ ደግሞ ፔ። እነዚህ 3ቱ በነጥብና ያለ ነጥብ በሚመጡበት ጊዜ የድምፅ ልዩነት እንደሚኖራቸው እዚህ ጋር እናያለን። ለምሳሌ
እዚህ ጋር እንደምታዩት በነጥብ ነው የመጣው። ቤት ከነጥብ ጋር ሲመጣ በ ይሆናል፣ እግድ ነው። ያለ ነጥብ በሚሆንበት ጊዜ ደግሞ ቨ ነው፣ ፍትግ ነው። ያለ ነጥብ በሚሆንበት ጊዜ ኸ ይሆናል። በነጥብ በሚሆንበት ወይም በዳጌሽ በሚሆንበት ጊዜ ግን ከ ይሆናል። ይሄኛው ደግሞ በዳጌሽ ቃል በሚሆንበት ጊዜ በማይሆንበት ጊዜ ፈ ይሆናል። በዳጌሽ ቃል ደግሞ ተያይዞ በሚመጣበት ጊዜ ፈ ሳይሆን ፐ ይሆናል ማለት ነው። ስለዚህ እንግዲህ ይህ ዳጌሽ በእነዚህ በ6 ቃላቶች ላይ የሚያርፈው ይህ ዳጌሽ ምን ይባላል ብለናል? ዳጌሽ ቃል ወይም ዳጌሽ ሌኔ። ምንድን ነው የሚሰራው? በተለይ ከ6ቱ 3ቱን ድምፃቸውን ከፍትግ ወደ እግድ ይለውጠዋል ብለናል። ይህን አስታውስ። በመቀጠል ደግሞ የምናየው ዳጌሽ ኻዛቅ የሚባለው ነው። ዳጌሽ ኻዛቅ ወይም ደግሞ በሌላ ስሙ ዳጌሽ ፎርት የሚባለው ልክ እንደ ዳጌሽ ቃል በፊደል መሃል ላይ የሚያርፍ ነቁጥ ሲሆን የጉሮሮ ድምፅ ከሆኑት ጉሮራውያን ከአሌፍና ከኼ እንደዚሁም ደግሞ ጉሮራውያን ከሆኑት ከኼትና ከአይን ውጪ በሌሎች ፊደላት ላይ ማረፍ የሚችሉ ናቸው። የዳጌሽ ኻዛቅ ተግባር ደግሞ ፊደላቱን እጥፍ ማድረግ እንደሆነ ድምፁንም ጠንከር አድርጎ እንደሚያወጣው እናያለን። ስለዚህ በአጭሩ እዚህ ጋር የሚለው ምንድን ነው? 4 ፊደላት አሉ። አሌፍ፣ ሄ፣ ከዛ ደግሞ ኼት እና አይን። እነዚህ 4 ፊደላት ይሄንን ዳጌሽ በምንም አይነት ታምር አይዙ። ከነዚህ ከ4ቱ ፊደላት እነዚህ 4 ፊደላት ዳጌሽ የሚባል አይዙ። ይህንን በደንብ አድርገን ልናስታውስ ያስፈልጋል። በሂብሩ እነዚህ 4 ፊደላት ዳጌሽ የላቸውም። እዚህ ውስጥ ዳጌሽ አይቀመጥም፣ እዚህ ጋር ዳጌሽ አይቀመጥም፣ እዚህ ጋም ዳጌሽ አይቀመጥም፣ እዚህ ጋም ዳጌሽ አይቀመጥም። ይሄ በፍጹም የማይገጥመን ሁኔታ ነው። ይቃወማሉ። እነዚህ አሌፍ፣ ሄ፣ ኼትና አይን ዳጌሽ አይዙ። ከዚህ ውጭ ግን ሌሎቹ ፊደላት በሙሉ ይህንን ዳጌሽ ኻዛቅን ሊይዙ ይችላሉ እያለን ያለው። ዳጌሽ ኻዛቅን ሊይዙ ይችላሉ። ስለዚህ ዳጌሽ ኻዛቅ በሌሎቹ ሁሉ ይገኛል። ዳጌሽ ኻዛቅ በሚያልፍበት ጊዜ በአንድ ፊደል ውስጥ ምንድን ነው የሚያሳየው ይላል? ያንን ፊደል ከ1 ወደ 2 ያሳድገዋል፣ እጥፍ ያደርገዋል። ለምሳሌ እነዚህ ምሳሌዎች በማየት ይህንን ሐሳብ የበለጠ እናጠናክራለን። የመጀመሪያውን ፊደል ተመልከቱት። ይሄው እንግዲህ ታስታውሱ እንደሆነ ያው አሁን ለማንበብ እየጀመርን ስለሆነ በቀለም ከፋፍለን ማየት ብንጀምር ጥሩ ነው። ስለዚህ እስቲ በቀለም እንከፋፍለው ይህንን ምሳሌ። የመጀመሪያው ቀለም ይሄው እዚህ ድረስ ነው። 1 ተናባቢና 1 አናባቢ ይዞ ሃ ብለን እናነባዋለን። ሃ። አሁን ቀጥሎ ያለው ደግሞ ኑን ነው። ኑን ከዳጌሽ ጋር መጥቷል እዚህ ጋር እንደምታዩት። ይህ ዳጌሽ ግን ዳጌሽ ምንድን ነው የሚለውን ነው እንግዲህ ማወቅ ያለብን። ይሄ ዳጌሽ እዚህ ውስጥ ያለው ዳጌሽ ምን ይባላል? ይሄ ዳጌሽ ከ2 አንዱ ነው ሊሆን የሚችለው። ወይ ዳጌሽ ቃል ነው ወይም ደግሞ ዳጌሽ ኻዛቅ ነው። ወይም እንዴት ነው የምንለየው ካልን ዳጌሽ ቃል እንዲሆን በ6 ፊደላት ብቻ ውስጥ እንደሚገኝ ማስታወስ አለብን። እነዚህ 6 ፊደላት ምንድን ናቸው? ቤጋድ ኬፋት ብለን የያዝናቸው ናቸው። ቤት፣ ጊሜል፣ ዳሌት፣ ኬፋት፣ ቤጋድ ኬፋት፣ ካፍ፣ ይሄኛው ካፍ ነው። ካፍ፣ ቤጋድ ኬፋት፣ ከዛ በኋላ ፔ አለ፣ ከዛ ታው አለ። ስለዚህ እነዚህ ፊደላት ካልሆኑ በስተቀረ ነቁጥ በመካከላቸው ካገኘን ያ ዳጌሽ ምንድን ነው የሚሆነው ማለት ነው? ኻዛቅ ነው የሚሆነው። አሁን ይህንን ፊደል ተመልከቱት። እዚህ ጋር ያለው ፊደል በቀይ የተቀመጠው ፊደል ምንድን ነው ብለን ያየነው እንደሆነ ኑን ነው። ኑን ደግሞ ከነዚህ ከአንዳቸውም ጋር አብሮ መሄድ አይደለም። ስለዚህ እዚህ ውስጥ የምናገኘው ዳጌሽ ምን ይሆናል? ዳጌሽ ኻዛቅ ይሆናል። ይህ ደግሞ ዳጌሽ ኻዛቅ ምን ያደርገዋል? ያንን ኑን 2 እንዲሆን ያደርገዋል። ስለዚህ አሁን እዚህ ጋር ተንትኜ ብጽፈው ይሄ መጀመሪያው ሃ የሚለው ድምፅ የወጣው ነው። ይህ ኑን ደግሞ ቀጥሎ ያለው ዳጌሽ ስላረፈበት 2 ኑን ይሆናል እንደዚህ። ከዛ እንደገና ደግሞ ሌላ ሄ አለኝ።
ከዛ ደግሞ ሬሽ አለኝ ማለት ነው። አሁን በዚህ ስር እንዴት አድርጌ አናባቢዎቹን እንደማስቀምጥ ማየት እንችላለን። ይሄ ሁለት በሚሆንበት ጊዜ በነጥቡ ምክንያት ምንድን ነው የምናደርገው? አብሮት የነበረውን አናባቢ ለመጀመሪያው እናደርግለትና ይሄኛውን አናባቢ ግን 2 ነጥብ አድርገን እንዘጋዋለን ማለት ነው። ከዛ በኋላ ደግሞ እንደገና ሌላ እዚህ ጋር የነበረው እናደርጋለን። ስለዚህ ይሄኛው ምን ይሆናል ማለት ነው? ሃር። ስለዚህ እነዚህ 3 ቀለሞች ይኖሩታል ማለት ነው። አንደኛ ቀለም ይኸውና፣ ሁለተኛ ቀለም ይኸውና፣ ከዛ ደግሞ 3ኛ ቀለም እዚህ ጋር ይሆናል ማለት ነው። ሃር ዚና ረገጥ ብላ ትነበባለች ማለት ነው። ሁለተኛ ደግሞ ምሳሌ እዚህ ታች ያለውን መመልከት እንችላለን። እዚህ ታች ያለው ምሳሌ አሁንም ፊደሏ ነጥብ ያረፈባት ሳሜክ ናት። እዚህ ጋር የምታዩት ሳሜክ፣ ቺ ሳሜክ ደግሞ ከነዚህ ከአንዳቸውም ውስጥ የለችም። ባለመኖሯም ዳጌሽ ኻዛቅ ናት እንጂ ዳጌሽ ቃል አይደለችም። በሌላ አነጋገር ቃሉ ረገጥ ተደርጎ ተደግሞ እንዲነበብ ታደርጋለች ማለት ነው። ስለዚህ ያው መጀመሪያ ላሜድን አስቀምጣለሁ ከሼዋ ጋር ከዛ በኋላ ካፍ አለ ከኺሬቅ ጋር። ይሄኛው 2 መሆን አለበት። ሳሜኩን 2 ያደርገዋለሁ። ከዛ በኋላ አሌፉን አመጣለሁ። የመጀመሪያዋን ሳሜክ በሼዋ ዘጋትና ኪስ ትሆናለች። ሁለተኛዋ ደግሞ ጼሬን ትይዝና ሴ ትሆናለች። ስለዚህ ኪሴ ተብሎ ይነበባል ማለት ነው፣ ረገጥ ተደርጎ። ስለዚህ እንግዲህ በሁለቱ ዳጌሾች መካከል ያለውን ልዩነት እንዲህ ብለን በማስቀመጥ መዝጋት እንችላለን። ያው እንዳልነው ይሄው ዳጌሽ ማለት እንደዚህ በፊደል መካከል የሚመጣ ነጥብ ነው። እንደዚህ መካከል ላይ የሚመጣ ነጥብ ነው። ይሄ ነጥብ 2 ሊሆን ይችላል። አንደኛው ዳጌሽ ቃል ወይም ደግሞ ዳጌሽ ፎር ሌን የሚባለው ነው። ሁለተኛው ደግሞ ዳጌሽ ኻዛቅ የሚባለው ነው፣ ወይም ደግሞ ዳጌሽ ፎርት የሚባለው ነው። ሁል ጊዜ ማስታወስ ያለብን ዳጌሽ ቃል ወይም ደግሞ ዳጌሽ ሌኔ የሚመጡት ከ6 ፊደላት ብቻ ናቸው። እነዚህም ቤት፣ ጊሜል፣ ዳሌት እና ካፍ፣ ፔና ታው ናቸው። ከዚህ ውጪ ከሆነ ዳጌሽ ቃል ሊሆን አይችልም። ይህን አስታውስ። እንደገና ደግሞ ከነዚህ ጋር በሚመጣበት ጊዜ ደግሞ ከነዚህ ሶስቱ ይኸውም ቤት፣ ካፍ እና ፔ እነዚህ 3ቱ ድምፃቸው ያለ ዳጌሹና ከዳጌሹ ጋር ተለያይቶ እንደሚነገር እናስተውል። ይሄ በ ይሆናል፣ ይሄ ቨ ይሆናል፣ ይሄ ከ ይሆናል፣ ይሄ ኸ ይሆናል፣ ይሄ ፐ ይሆናል፣ ይሄ ፈ ይሆናል። ዳጌሽ ኻዛቅ ደግሞ ከሁሉም ፊደሎች ጋር እነዚህንም ጨምሮ ሊመጣ ይችላል። የማይመጣው ግን ከ4 ፊደሎች ጋር እንደሆነ አይተናል። እነዚህም አሌፍ፣ ሄ፣ አይን እና ኸይት ናቸው። እነዚህ ጉሮራውያን የሚባሉ ድምፆች ናቸው። ከነዚህ ጋር በምንም አይነት ታምር በመካከላቸው ነጥብ የሚባል መጥቶ ልናገኝ አንችልም። ከነጥብ ጋር አይመጡም ማለት ነው። ስለዚህ እንግዲህ ይህንን በደንብ እንድናስተውለው ያስፈልጋል። ሌላ ተመሳሳይ ቅርጽ ያላቸው ጭረቶች ምንድን ናቸው ካለን እንደዚህ ከፊደል በታች የሚመጡ ሼዋ የሚባሉ 2ቱ ናቸው። 2ቱ ሸዋዎች ይባላሉ። እነዚህም 2ቱ ሸዋዎች ሽዋ ና እና ሽዋ ናህ በመባል የሚታወቁ ናቸው። 2ቱ ሸዋዎች ከፊደል በታች የሚቀመጡ የአማርኛ 2 ነጥብን የሚመስሉ ምልክቶች ናቸው። እንዴት ነው በእነዚህ በሁለቱ መካከል የምንለየው የሚለውን እሱንም አጠር አድርገን እንመለከታለን። በቅድሚያ ሽዋ ና እሱን እንመለከት። ሽዋና ባለ ድምፁ ሽዋ በመባል ነው የሚታወቀው። በጣም አጭር አናባቢዎች መካከል የሚመደብ ሲሆን የሚል ድምፅ ያለው ምልክት ነው። ይህ ምልክት ተለይቶ የሚታወቅባቸው አገባቦቹ ደግሞ የሚከተሉት ናቸው።
ሁልጊዜ በቃላት መጀመሪያ ባለ ፊደል ስር ይህንን 2 ነጥብ ካገኘ ነው ሽዋ ና ወይም ደግሞ ድምፅ ያለው ሽዋ ባለ ድምፁ ሽዋ ብለን እንጠራዋለን። ድምፅ ያወጣል ማለት ነው። ስለዚህ አሁን ለምሳሌ እዚህ ጋር ያለውን የመጀመሪያው ምሳሌ በምንመለከትበት ጊዜ ይኸው እዚህ ጋር ነው የመጀመሪያው ቀለም የሚሆነው ብ ይሆናል። ከዛ ቀጥሎ ደግሞ ራ ይሆናል። ከዛ ቀጥሎ ደግሞ ካ ይሆናል። ስለዚህ ብራኻ የሚል ነው የመጀመሪያው። ስለዚህ የመጀመሪያ የፊደል የመጀመሪያ የቃል የመጀመሪያ ፊደል ሆኖ ሲመጣ ይህ ባለ ድምፁ ሽዋ ወይም ሽዋ ና የምንለው ይሆናል ማለት ነው። እንደገና ደግሞ 2 ሽዋዎች ጎን ለጎን ሲመጡ በሁለተኛ ቦታ ላይ የሚይዘው እርሱ ይሄው ባለ ድምፅ ሽዋ ይሆናል። ለምሳሌ ይሄንን ቃል እንመልከት። ሚ ይሄኛው የመጀመሪያው ድምፅ የሌለው ነው። ይሄኛው ደግሞ ድምፅ ያለው ነው። ድምፅ የሌለው ከሆነ ከፊተኛው ጋር አብሮ የሚቀላቀል ቀለም ይሆናል እና ሚሽ ብቻ ይሆናል። ሚሽ ይሆናል። ሁለተኛው ግን ድምፅ ያለው ስለሆነ ራሱን የቻለ ቀለም ይይዝና ሚሽ ፐ ይሆናል። ሚሽ ፐ። ሶስተኛው ደግሞ ቴ ይሆናል ማለት ነው። እዚህ ጋር ቴት አለ። ከዛ ጼሬ ይወዳል። ሚሽ ፐቴ ሚሽ ፐቴ ተብሎ ይነበባል። ሌላው ደግሞ ዳጌሽ ኻዛቅ ወይም ደግሞ ይሄኛው ዳጌሽ ካለው ፊደል ስር በሚቀመጥበት ጊዜ ይኸውም ቀደም ብለን ያየነው ነው። እንደምታስታውሱት ይሄ ዳጌሽ እዚህ ጋር እንደምታዩት ዳጌሽ ኻዛቅ ድምፅ ያለው ሸዋ እንዲፈጠር የሚያደርግ ነው። ምክንያቱም እጥፍ ያደርገዋል። አሁን ለምሳሌ ይህንን ቃል ብንተነትነው እንደዚህ ሆኖ ነው የሚቀመጠው። እዚህ ጋር ለመተንተን ልሞክር። ቤት አለ ችኛዋ ዳጌሿ ሜም ላይ ስላለች ዳጌሽ ሐዛቅ ነው። ዳጌሽ ሐዛቅ ደግሞ 2 ነው የሚያደርገው ፊደሉን 2 ጊዜ ሜም እንጽፋለሁ። ከዛ በኋላ ላሜድ እንጽፋለሁ። ከዛ በኋላ አሌፍ እንጽፋለሁ። ከዛ ካፍ አለ። ከዛ ሄ አለ። ስለዚህ ይሄ 2 ሆኖ በሚመጣበት ጊዜ እንግዲህ ልክ እንደዚህ ከስሩ ያለው ሸዋ 2 ነው የሚሆነው። 2 ቦታ ይሆናል። እንደዚህ 2 ቦታ ሲሆን ይሄ መጀመሪያው ከዚህ ጋር አብሮ ይሄድና ድምፅ አልባ ነው የሚሆነው። ስለዚህ ባም ተብሎ ይነበባል። ሁለተኛው ግን ድምፅ ያለው ይሆንና ባም ይሆናል ማለት ነው። ባም። ከዚያም ላ ባምላኻ ይሆናል ማለት ነው። ባምላኻ። ስለዚህ ከሁለቱ ጎን ለጎን ከሚመጡ ከላይ እንዳየነው ሁለተኛው ድምፅ ያለው ይሆናል ማለት ነው። ዳጌሽ ኻዛቅ ያለው ፊደል ደግሞ ለ2 ስለሚባዛ ያ ዳጌሽ ደግሞ ለ2 በሚከፈልበት ጊዜ ሁለተኛው ድምፅ ይኖረዋል ማለት ነው። ሌላው ረጅም አናባቢን ተከትሎ ሲመጣ ነው። ቀደም ብለን እንዳጠና ነው ረጅምና አጭር ብለን አናባቢዎችን ከፍለን አይተናል። ያን ማስታወስ እዚህ ጋር በጣም ይጠቅመናል። እንደምታስታውሱት በጣም ረጅምና እንደዚሁም ደግሞ በጣም አጭር ብለን ከፍለን አይተናል። ከረጅም አናባቢዎች በኋላ የሚመጣ ይህ ዳጌሽና ወይም ደግሞ ባለ ድምፁ ዳጌሽ ይባላል ማለት ነው። ለምሳሌ ይሄኛው ኮ ረጅም አናባቢ ስለሆነ ለብቻው ይሆናል። ይሄኛው ደግሞ ት ይሆናል ማለት ነው። ኮትቪም ብለን እናነበዋለን። ኮትቪም። እንግዲህ ይህንንም በምንቋጭበት ጊዜ በሁለቱ ሸዋዎች መካከል ያለው አንድነት በምንድን ነው የሚታየው? ቅርጻቸው ተመሳሳይ ነው፣ ግን ለ2 ይከፈላሉ። እነዚህም ሽዋ ና እና ሽዋ ናህ ይባላሉ። ሽዋ ናን ቀድመን አይተናል። አሁን ደግሞ ሽዋ ናህን እንመለከታለን። ሽዋ ናህ ወይም ድምፅ አልባው ሽዋ ደግሞ የሚባለው ከበፊቱ ጋር ተመሳሳይ ነው። አንደኛ በቃላት መጨረሻ ላይ በሚመጣበት ጊዜ ቃላት መጨረሻ ሆኖ በሚመጣበት ጊዜ እዚህ ጋር እንደምታዩት ይኸው ሜሌህ ድምፅ የለው። እንደገና ከ2 ሸዋዎች ደግሞ ጎን ለጎን ሲመጡ የመጀመሪያው ቅድም እንዳየነው የመጀመሪያው ድምፅ አልባ ነው። እንደዚሁም ደግሞ ከአጭር አናባቢን ተከትሎ ሲመጣ ረጅም ሳይሆን ከፊት ለፊት ያለው አጭር አናባቢ ሲሆን እርሱም ድምፅ አልባ ይሆናል ማለት ነው። ስለዚህ ስናጠቃልላቸው ይሄ ሸዋ ባለ ድምፅና እንደገና ደግሞ ድምፅ አልባ ሆኖ ሊመጣ ይችላል። ባለ ድምፅና ድምፅ አልባ።
ባለ ድምፅ ሲሆን ሽዋ ና ይባላል። ድምፅ አልባ ሲሆን ሽዋ ናህ ይባላል። በምንድን ነው የምንለያቸው ካልን አሁን ጎን ለጎን አስቀምጠን እኔ ባለ ድምፅ የሚሆነው መቼ ነው? በመጀመሪያ በቃል መጀመሪያ ላይ በሚመጣበት ጊዜ እሱ የመጀመሪያ በመሆኑ ድምፅ ይኖረዋል ብለናል። ድምፅ አልባ የሚሆነው መቼ ነው ካልን በቃል መጨረሻ በሚመጣበት ጊዜ የቃል መጨረሻ ሆኖ በሚመጣበት ጊዜ ድምፅ አልባ ይሆናል ብለናል። እንደገና ደግሞ ሁለት ሸዋዎች እንደዚህ ጎን ለጎን ሆነው ሲመጡ የመጀመሪያው ይሄ ድምፅ አልባ ይሆናል ብለናል። ሁለተኛው ይሄ ደግሞ ባለ ድምፅ ይሆናል ብለናል። ከዛ ሶስተኛ ዋናው መለያቸው ደግሞ ምንድን ነው ካልን ይሄኛው ባለ ድምፁ ረዥም አናባቢዎችን ተከትሎ የሚመጣ ሲሆን ድምፅ አልባው ግን አጭር አናባቢዎችን ተከትሎ እንደሚመጣ አይተናል። ስለዚህ እንግዲህ ይህንን በማስታወስ በሁለቱ በድምፅ አልባውና በባለ ድምፁ ሸዋ መካከል ልንለይ እንችላለን። በመጨረሻ በዚህ ቪዲዮ የምንመለከተው ተመሳሳይ ቅርጽ ያለው ግን ልንለየው የሚገባ ደግሞ አናባቢ ይሄ ነው። ፐ ይመስላል፣ ከፊደል በታች የሚመጣ ነው። ይሄ ሁለት ነው ብለናል። ድምፅ የሚያወጣው አንደኛ ቃማጽ ሊሆን ይችላል፣ ሁለተኛ ደግሞ ቃማጽ ኻቱፍ ሊሆን ይችላል። ቃማጽ ሲሆን አ ብለን የምናነበው ሲሆን ቃማጽ ኻቱፍ ሲሆን ደግሞ ኦ ብለን እናነበዋለን። ብዙ ጊዜ ይሄ ቃማጽ ሆኖ እንደሚመጣ ማስታወስ ያስፈልገናል። ግን አንዳንዴ ደግሞ ቃማጽ ኻቱፍ ሆኖ ኦ ሆኖ ይመጣል። እንዴት ነው ያን ጊዜ የምንለየው ካልን ሁለት ሕጎች ላይ ማተኮር አለብን። አንደኛ አናባቢው የሚገኝበት ቀለም ዝግ ሲሆንና ሁለተኛ ደግሞ አናባቢው ቀለሙ ጭረት የሌለበት ሲሆን ያን ጊዜ ምን እንለዋለን? ይህ ቃማጽ ኻቱፍ ነው እንለዋለን። ለምሳሌ ይኸው ምሳሌ ላሳያችሁ። እዚህ ጋር አሁን ይሄ የመጀመሪያው ቀለም ነው፣ ዋ ይላል። ከዛ በኋላ ችኛዋን ተመልከቷት። እቺ ሁለተኛዋን በምትመለከቱበት ጊዜ ያ ዋያ ትሰጠናለች፣ ዋያ። ግን ሶስተኛውን ደግሞ ተመልከቱ። አሁን እነዚህ ሁለቱ አንድ አይነት ነው ምልክታቸው አይደል? ይኸው ፓታህ አሚን ቃማጽ ናቸው። ግን የመጀመሪያው ቃማጽ አ ሲሆን ዋያ ብለን ስናነብ፣ ሁለተኛው ግን ቃማጽ ቆም ነው፣ ኦ ብለን ነው የምናነበው። ለምን ካልን ሁለቱ ቅድመ ሁኔታዎች ስለተሟሉ ነው። አንደኛ ይህ ምን አይነት ቀለም ነው ካልን ዝግ ቀለም ነው። ተናባቢ አናባቢና ተናባቢ ሆነው ዝግ የሆነ ቀለም ፈጥሯል። ሁለተኛ ደግሞ ይኸው የጭረቱ በሱ ላይ አይደለም ያረፈው፣ ከሱ በፊት ባለው ቀለም ላይ ነው ያረፈው። ስለዚህ ይሄኛው አናባቢው የሚገኝበት ቀለም ዝግ ነው። አዎ። ቀለሙ ጭረት የሌለበት ነው። አዎ። ጭረቱ በፊተኛው ላይ ነው ያለው። ስለዚህ ምን ተብሎ ይነበባል? ቃማጽ ኻቱፍ ኦ ተብሎ ይነበባል ማለት ነው። ስለዚህ ይሄ ሲነበብ አሁን ምን ተብሎ ይነበባል ማለት ነው? ዋ ያ ቆም ተብሎ ይነበባል ማለት ነው። ዋያ ቆም ብለን እናነበዋለን። ስለዚህ ያንን በዚህ ውስጥ እናገኛለን። እንግዲህ ባጭሩ ይህንን ትምህርታችንን በምናጠቃልልበት ጊዜ ያየናቸውን 3 ነገሮች በማስታወስ የምንቋጭ ይሆናል። እነዚህ 3 ያየናቸው ነገሮች ምንድናቸው ብለን ያየን እንደሆነ ተመሳሳይ ቅርጽ ኖሯቸው ነገር ግን የተለያየ አይነት ድምፅ ሊፈጥሩ የሚችሉ ናቸው። ይሄ ደግሞ ለአነባበባችን ወሳኝ ናቸው። ምንድናቸው እነዚህ 3ቱ? ባጭሩ ከልሰን ለመጨረስ በመጀመሪያ ያየናቸው በፊደል መካከል የሚመጡትን እንደዚህ አይነት ነጥብ የሚሆኑትን ናቸው። እነዚህ ሁለቱ ወይ ምን ሊሆኑ ይችላሉ ብለናል? ይሄ ዳጌሽ ቃል ሊሆን ይችላል፣ ወይም ደግሞ ዳጌሽ ኻዛቅ ሊሆን ይችላል ብለን ነበር። ዳጌሽ ቃል ከማን ጋር ብቻ ነው የሚመጣው አለን? በአጭሩ ለመከለስ ከ6 ፊደላት ብቻ። እነዚህም 6 ፊደላት ቤጋድ ኬፋት ተብለው እንደሚታወቁም አጥንተናል። ምንድን ነው የዚህ ዓላማው ካልን በተለይ ከነዚህ ከ6ቱ በ3ቱ ላይ በሚያርፍበት ጊዜ ከፍትግ ወደ እግድ ይቀይራቸዋል ብለናል። እነዚህም 3ቱ እነዚህ ናቸው። ይሄ ያለዚህ ቨ ነው፣ ከዚህ ጋር በ ነው። ይሄ ያለዚህ ኸ ነው፣ ከዚህ ጋር ከ ነው። ይሄኛው ደግሞ ያለዚህ ፈ ነው፣ ከዚህ ጋር ፐ ነው። ይሄን ተመልክተናል።
በአንጻሩ ደግሞ ዳጌሽ ኻዛቅ የሚባሉት ከሁሉ ፊደሎች ጋር ይመጣሉ። የማይመጡት ጉሮሯውያን ከሚባሉት እነዚህም ከአሌፍ፣ ከሄ፣ ከኼት እና ከአይን ጋር ነው። እነዚህ አይወስዱም፣ ዳጌሽን አይወስዱም። ሌሎቹ ግን በሙሉ ይወስዳሉ። ሌሎቹ እንግዲህ ከዚህ ውጭ ሆነው በሚወስዱበት ጊዜና ዳጌሽ ኻዛቅ በሚኖርበት ጊዜ ፊደሉ ምን ይሆናል ማለት ነው? እጥፍ ይሆናል። ወይም ደግሞ ለአንድ የነበረው 2 እንዲሆን ያደርገዋል ማለት ነው። እጥፍ የማድረግ ኃይል እንዳላቸው ተመልክተናል። ከዛ በመቀጠል ያየነው ደግሞ እነዚህን 2 ነጥቦች ነው። እነዚህ ደግሞ ከቃል በታች የሚመጡ ናቸው። እነዚህ 2 ነጥቦች ምን ይባላሉ? ሽዋ ይባላሉ። ግን አንደኛው ሽዋ ድምፅ አልባ ሽዋ የሚባል ሲሆን ድምፅ አልባ ሽዋ፣ ሁለተኛው ሽዋ ደግሞ ድምፅ አልባውን ድአ እንለዋለን። ከዛ ደግሞ ድምፅ ያለውን ሽዋ ደግሞ ባለ ድምፅ ሽዋ እንለዋለን፣ ባድ እንለዋለን። ወይም ደግሞ በዕብራይስጥ ድምፅ ያለው በሚሆንበት ጊዜ ባለ ድምፁ ሽዋ ና ይባላል። ድምፅ የሌለው ደግሞ ሽዋ ናህ ይባላል። በሁለቱ መካከል እንዴት ነው የምንለየው ድምፅ አልባውና ድምፅ ያለው ካልን 3 ዋና ነገሮችን ተመልክተናል። እነዚህን 3 ዋና ነገሮች እናስታውስ። ይሄኛው ሽዋ መጨረሻ ላይ የሚመጣ ከሆነ መጨረሻ ላይ በቃሉ በፊደሉ መጨረሻ የሚመጣ ከሆነ ድምፅ አልባ ነው። መጨረሻ የሚመጣ ከሆነ መጨልበለው መጀመሪያ ላይ የሚመጣ ከሆነ ደግሞ መጀመሪያ ላይ የሚመጣ ከሆነ ይህ ሽዋ ምንድነው? ባለ ድምፅ ነው። ድምፅ ይኖረዋል። ድምፁም አጭር ድምፅ ናት፣ የምትል ናት። እንደገና ደግሞ 2 እንደዚህ ሽዋዎች አንድ ላይ ጎን ለጎን ከመጡ ብለን ነበር። 2 ሽዋዎች አንድ ላይ ጎን ለጎን ከመጡ ይሄ በመጀመሪያ የሚገኘው ሽዋ ድምፅ አልባ ይሆናል። ሁለተኛ የሚመጣው ሽዋ ደግሞ ባለ ድምፅ ይሆናል ብለን ነበር። እንግዲህ ይሄም ሌላ መለያ ነው። ሌላው ደግሞ ከፊት ለፊታቸው የሚመጣው አናባቢ አጭር ከሆነ ድምፅ አልባ ይሆናል ማለት ነው። ረዥም ከሆነ ግን አናባቢው ምን ይሆናል ማለት ነው? ባለ ድምፅ ሽዋ ይሆናል ማለት ነው። እና እነዚህን 3ቱን ሕጎች እንዳንረሳቸው። በመጨረሻ ያየነው ደግሞ ይሄ ነው። ይሄ 2 ሊሆን ይችላል። ቃማጽና ቃማጽ ኻቱፍ ሊሆን ይችላል። ቃማጽ ኻቱፍ በሚሆንበት ጊዜ ምንድን ነው የሚሆነው ብለናል? የኦ ድምፅ ነው የሚይዘው። ቃማጽ በሚሆንበት ጊዜ ደግሞ የአ ድምፅ ነው የሚይዘው። እንዴት ነው በሁለቱ መካከል የምንለየው ካልን ይሄኛው ብዙ ጊዜ አይገኝም፣ ግን ሲገኝ 2 መስፈርቶችን አሟልቶ ይመጣል ብለናል። አንደኛ ቀለሙ ዝግ መሆን አለበት ብለናል። በዝግ ቀለም ውስጥ ነው የሚገኘው። ሁለተኛ ደግሞ የአክሰንት ማርከር ወይም ጭረት የለሽ ነው የሚሆነው። ጭረት አይኖረውም። ጭረት የለሽና ዝግ ቀለም ውስጥ ነው ይህንን የኦ ድምፅ የሚያወጣውን ቃማጽ ኻቱፍ የምናገኘው። ስለዚህ እንግዲህ ይህንን በማስተዋል የበለጠ ማንበብ ችሎታችን እንድናዳብር አበረታታችኋለሁ። መልካም ጥናት።